ስለዚህ ዘመቻ ቢከፈት ይገርማል እውነት ሲነገር እነሱ ድሮም እንደማይወዱ ድሮም መልሳቸው ኔጌቲቭ እንደሆነ እናውቃለን በመሰረቱ ከጤና አዳም ካነሳችሁ ቡዳ ይበላ አንስተሽ እኮ በእጅሽ ፍትግ ካረክሽ ቡዳ መጮህ አይቀርም ስለዚህ ቡዳ ቢጮህ ምን ይገርመኛል እኔ ከዚህ በላይ ማንንም የሚከሰስ የለም ምናልባት ያው ኢትዮጵያ ውስጥ ሐሰት ፕሮፓጋንዳዎች ዋጋ የሚያገኙበት እውነት የሚጣልበት ጊዜ ስለሆነ እኔ ብዙ አልደነቅም በዚህ ምናልባት አንተ ላይ ጫና ይደርስብኛል ብለህ ታስባለህ ብዙ እንጂ ብዙ ጫናዎች አሉ ስድቦች አሉ ማስፈራራት አለ እዚያ ሚዲያ ላይ ጭምር የሚያስፈራራ አካል አለ ብዙ ነገር አለ ነገር ግን እኔ አንድ ማምነው ነገር አለ የኢትዮጵያ ታሪክ ሐቁ መውጣት መታወቅ አለበት ብዬ አምናለሁ እንደ ሙያተኛ ያንን የማድረግ ደግሞ ግዴታ አለብኝ እኔ ዜጋ ነኝ ኢትዮጵያ ዜጋ ነኝ ማንንም ወክዬ አልናገርም ጠቃሚ ከሆነ ይቀበል እኔ አልወከልኩም የምለው እኮ እኔ በተናገርኩት ነገር እኔ እገሌን ወክያለሁ ብዬ መች ተናገርኩ ደግሞ የማንንም ብሔረሰብ እየተነካ የለምኮዛ ምን ይልክ ሲነካ አማራ ለምን ይጮሃል እንዲሁም ባዮሎጂካል የሆነ ነገር ትሬስ እናደርግ እኮ ምን ይልክ አማራ አይደሉም ለምንድን ነው ኦርቶዶክስ በሚነካበት ሰዓት አማራ ይጮሃል ምን ያስጨዋቸዋል እነሱ እኮ ምን ይልክ እነሱንም ጭምር እኮ ነው የነሱንም ታሪክ ከፈለጉ እንንገራቸው እንዴት እስኪ አስቢ ያን ሁሉ ጉዳት አድርሶ የወላይታን ህዝብ እኮ ከጦርነቱ ካበቃ በኋላ ነው እኮ ያን ግፍ የፈጸመው ጨፍጭፈው እያንዳንዱ አርዶ ከገደለ በኋላ የወንድ ብልት እየቆረጡ እኮ ሲጨፍሩ እንደነበር ቫንደሪም የተባለ አይ ዊትነስ የፍሬንች ቢዝነስ ኤጀንት የጻፈው ነገር ለምን አይመለከቱ ሴቶች እኮ 150 ሺህ ሲሄዱ ሴቶች የባሎቻቸውን ብልት የተቆረጠ እስከነደም ተሸክመው እኮ ነው የሄዱት 36 ሺህ ከብት እኮ ዘርፎ ወስዶ ለሸዋ ህዝብ ሰጥቷል እኛ ለምን ምን ይልክን እናወድሰው እኔ እምዬ ልበለው አለለም እኔ የኢትዮጵያ ህዝብ ሁሉ እምዬ ብለው እኔ አለለም የኢትዮጵያ ህዝብ ሁሉ እምዬ ብሎ እንዲሁም አምላክ ነው ቢያመልክ አላመልከው እምዬ መቼ ማልለው